ዛሬኛ በሁሉም አህጉራት የልብ ወዳጆች አሉ። ሚስጥር የሚያጋሩን ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው ይሄ ጉዳይ ያለ አስተውላችኋለሁ የሚሉን መረጃ የሚሰጡን በችግር የሚደግፉን በትጥቅ የሚደግፉን በስልጠና የሚደግፉን የልብ ወዳጆች አሉ። እንደዚህ አይነት ወዳጅነት ሲፈጠር ዲፕሎማሲው ናሽናል ኢንትረስትን እየጠበቀና እያረጋገጠ እንዲሄድ በእጅጉ ያግዛል እና ባለፉት 7 ዓመታት በመካከለኛው ምስራቅ፣ በአውሮፓ፣ በሩቅ ምስራቅ፣ በሰሜን አሜሪካ ጠንካራ ወዳጆች የፈጠርንበት የምናምናቸው የሚያምኑን የምናቃቸው የሚያውቁን የምንረዳቸው የሚረዱን ሰዎች የተፈጠሩበት ከብዙዎቹ ጋር በሳምንት 3 እንደ ቅርብ የሥራ ጓደኛ የምንነጋገርበት የምንጻጻፍበት ሚስጥር የምንጋራበት ችግርን የምንጋራበት ሀሳብ የምንጋራበት እጅግ የተሻለና ያደገ የዲፕሎማቲክ አውድ ፈጥሯል። ዝም ብሎ ለፕሮቶኮል ተገናኝተው የተከበሩ መባባልና ወዳጅ ማፍራት ለየቅል ነው።